ዛሬ በአዲስ ድራማ ተመልሻለሁ። እንደተለመደው ላይክ እና ሰብስክራይብ ማድረጋችሁንም እንዳትረሱ። የታሪኩ መጀመሪያ ላይ አንድ ዶክተር የአንድን ጋንግስተር የፕላስቲክ ቀዶ ጥገና ሲያደርግም ይታያል። ይህ ጋንግስተር ከቻይና ማፊያዎች ጋር በመሆን ትልቅ ዝርፊያ ፈጽሞ ነበረ። ነገር ግን ከዝርፊያው በኋላ ክህደት ፈጽሞ ወርቁን በሙሉ ይዞም ይሸሻል። አሁን ወርቁን ለማስመለስ ፖሊስና የቻይናው ማፊያ መሪ ድራገን ሊ እብድ መስለው ሲፈልጉ ነበረ። ጋንግስተሩ ምንም አማራጭም ስላልነበረው የእሱን እርዳታ ለመጠየቅ ወደ አጎቱም ይመጣል። አጎቱም ለመትረፍ ከፈለክ ማንነትህንና ገጽታን መቀየር አለብህ፣ ማንም እንዳይለይህ አዲስ መልክ ሊኖር ይገባልም ይለዋል። ይህን ከተናገረ በኋላ ለጋንግስተሩ ፊት ቀዶ ጥገናም ይጀምራል። ዘመናዊ መሳሪያዎች ስላልነበራቸው በጥንታዊ ስልት ብዙ ተቸግረው ቀዶ ጥገናውም ይከናወናል። ቀዶ ጥገናውን ሲጠናቀቅ አጎቱ የሆነው ሁሉ ተረሳ፣ ከዛሬ በኋላ አዲሱ መልክህ ማንነት ነው ብሎም ያስጠነቅቀዋል። ነገር ግንም ችግሩም ድራጎን ሊ ጋንግስተሩን ፍለጋ ወደዚያ አካባቢ ሲመጣ ነው። ወርቁን ለማግኘትም ሊ አካባቢውን በሙሉ በደንብ መፈተሽም ይጀምራል። በመጨረሻም የአጎቱን ሱቅም ይወራል። አጃቢዎቹ ሱቁን ማውደም ይጀምራሉ። ሊ የአጎቱን ሰው በጥያቄ ማሰቃየትም ይጀምራል። በመጨረሻም ድራገን ሊ በሱቅ ውስጥ የተደበቀውን ወርቅም ያገኛል። ሊ ለወርቁ ብቻ ሳይሆን ለጋንግስተሩም ነበር የመጣው። አጎቱ ጋንግስተሩን ምንም ቢፈጠር እንዳትወጣ ብሎት ነበረ። ነገር ግን አጎቱ በችግር ውስጥ እንዳለ ሲያይ መታገስ አቅቶት ለሁሉም ሰው እይታም ይወጣል። አጎቱን ለማዳን ሲል የራሱን ሕይወትም ሳይሳቀቅ በድራገን ሊ ሰዎች ላይ ይዘላል። ነገር ግን ችግሩ በቀዶ ጥገናው ምክንያት ሰውነቱ ብዙ ደም ስለፈሰሰው መታገልም አልቻለም። ሊ እሱም በደንብ መደብደብ ይጀምራል። ሆዱ ላይም ስለታማ አጥንትም ይሰካል። ይህን ያህል ህመም ቢኖረውም እጅም አይሰጥም። እስከ መጨረሻው እስትንፋሱ ለመታገልም ይሞክራል። ሊ እሱን አውጥቶ ሊተኩስበት ሲል አጎቱም የሊ አንገት ላይ መርፌም ይሰካል። በዚህም ምክንያት ሊ ሰውነት ለጥቂት ደቂቃዎችም ሽባም ይሆናል። በዚህ አጋጣሚ ጋንግስተሩ ድራገን ሊን በደንብ መደብደብ ይጀምራል። ሊ ግን ድንገት የመስታወት ጠርሙስ እግሩ ላይ ስለሰካ እንደገናም ይጎዳል። አሁን ከተሸነፈ ሊ እሱንም አጎቱንም እንደሚገላቸው ስለሚያውቅ ሁሉንም ኃይል አሰባስቦ ሊን በጉልበትም ይመቷል። ሊ ተገፍቶ ብዙ ርቀትም ይወድቃል። ከዚያም ጋንግስተሩ በፍጥነት ወደ አጎቱም ይሮጣል። ነገር ግን አጎቱ ብዙ እንደተጎዳም ይመለከታል። እሱ ምንም እርዳታ ከማድረጉ በፊት ሊ በእነሱ ላይ ቦምብ ይወረውራል። ትልቅ ፍንዳታም ይከሰታል። ሊ ሁለቱም እንደሞቱ አስበው ፖሊስ ከመምጣቱ በፊት ከቦታውም ይሸሻል። ነገር ግን በእርግጥም ጋንግስተሩ በሕይወት ነበረ። አጎቱ ሕይወቱን አድኖለታል። አጎቱ ለሞትም ተቃርቧል። ጋንግስተሩ በዚህ ሁኔታ ትቶት መሄድ አልፈለገም ነበረ። ነገር ግን አጎቱ ከመሞቱ በፊትም የመጨረሻው ምኞቱ ጋንግስተሩ ከዚህ በጣም ርቀው ሄዶ በሰላም እንዲኖር ነበር። የአጎቱን ቃል አክብሮ ከቦታው ይሄዳል። ነገር ግን ሲሸሽ አንድ ልጅ አይቶት ለፖሊስም ያሳውቃል። ፖሊሱ ግን ሊይዘው አልቻለም። ምክንያቱም በዚያን ጊዜ ስሙንና ማንነቱን ቀይረው አዲስ ሕይወት ስለጀመረ። በዚህ መልኩ 15 ዓመታት አለፉ። ከ15 ዓመታት በኋላ ጋንግስተሩን እንደገና እናየዋለን። አሁን ተቀይረው ምግብ ሰሪ ሼፍ ሆኗል። በዚህም 15 ዓመታት ውስጥ ቻን ወይም ጋንግስተሩ እውነተኛ ማንነቱን ለማንም አላሳወቀም። ሁሉም አሁን አጎቴ ቻን ይሉታል። እሱም በጣም ጣፋጭ ምግብ እንደሚሰራ ብቻ ነው የሚያውቀው። ምንም እንኳን ቻን ከድራገን ሊ የሰረቀው ከፍተኛ ሀብትና ወርቅ ቢኖረውም ፈጽሞ እነሱን አልነካም። ሕይወቱም በሙሉ እንደ ተራ ምግብ ሰሪ በደስታም ይኖራል። አንድ ቀን ታዲያ ለደንበኞች ምግብ በማብሰል ላይ ያለ የቢዝነስ አጋሩ ሚና ጥቂት ቀልብ የለሽ ወንዶች አንዲትን ልጅም ሲረብሹም ታስተውላለች። እነዚያ ወንዶችም የልጅቷ ብርጭቆ ውስጥም የሆነ ነገር ሲጨምሩ ሚና ታያለች። ሚና ወደ እነሱ በመሄድም ልጅቷን እንዲለቋትም ጠይቃለች። ነገር ግን ወንዶቹ ሚናን ያስፈራሯታል። ቻን ማንነቱን ላለማሳወቅም ችግሩን በሰላም ለመፍታትም ይሞክራል። ልክ በዚያን ጊዜም ኦንግ የሚባል ፖሊስም ይመጣል። ምን እንደተፈጠረም ይጠይቃል። ሚና ወንዶቹም የልጅቷ ውሃ ውስጥም የሆነ ነገር እንደጨመሩም ትናገራለች። ነገር ግን ፖሊሱ ምስክር አላችሁ ብሎ ማስረጃውን ለማጥፋት ውሃውንም ያፈሷል። ቻን ይህ ፖሊስም ከነዚያ ወንዶች ጋር እንደተባበረ ወዲያውኑም ይረዳል። ከዚያም ዩ የምትባለ ትንሽ ልጅም እናያለን። በትምህርት ቤቷ ያሉ አንዳንድ ልጆችም ይረብሿታል። ነገር ግን ከተወሰነ ጊዜ በኋላ ዩም ከአጎት ቻን በተማረችው የኩንግፉ ጥበብ በመጠቀም እነዚያን ልጆችም ትቀጠቅጣቸዋለች። ቻን ከሩቅ ሆኖ ሁሉንም ነገር ሲመለከት ነበር። ልጆቹ በደንብ ከተቀጡ በኋላ ቻን ወደፊት ይወጣና ዩን በትምህርት ቤትም ከልጆች ጋር መጣላት የለብሽም ብሎም ያስተምራታል። ዛሬ የዩ ልደት ስለነበረ ቻን ትንሽ ስጦታም ይሰጣታል። ዩም በጣም ደስ ይላታል። ከዚያም በዚያች ሌሊትም ወደ አንድ ሚስጥራዊ ፓርቲ የተጋበዘውን ኦፊሰር ኦንግን እናየዋለን። በዚህ አጋጣሚ ቻን ለክለቡ ሰራተኞች ምግብ ለማድረስም በዚያ ነበረም። ኦፊሰር ኦንግ ብዙ ታዳጊ ወጣቶችም አደንዛዥ እጽም እየሸጡ በግድም እንዲጨፍሩም ሲያደርጉም ይመለከታል። የክለቡ አለቃም የኦፊሰር ኦንግ የቅርብ ጓደኛ ነበር። እሱም ዛሬም ከሲንጋፖርም ያመጧትን አንዲት ልጅም ያስተዋውቋል። ልጅቷን እንዲዝናናባትም ይነግሩታል። ኦንግም ምንም ሳያስብ በግድ ወደ ልጅቷ መሄድም ይጀምራል። ነገር ግን ሊስማት ሲልም ልጅቷ በንዴትም የኦንግን ትነክሳለች። የክለቡ አለቃም የጓደኛውን ሁኔታ አይቶ ተናዶ ልጅቷን ሊመታት ሲል ኦንግ ይከለክለዋል። ልክ በዚያ ቅጽበት የክለቡ አለቃ ስልክም ይደወልለታል።
በስልኩም ኦንግ የእናንተ ጓደኛ አይደለም፣ የፖሊስ ሰላይ ሆኖ ነው የሚሰልላችሁ፣ በተቻለ ፍጥነት ከቦታው ተንቀሳቀሱም የሚል መልእክትም ይደርሳቸዋል። ኦንግ ማንነቱ እንደተጋለጠም ይረዳል። የክለቡ አለቃ ሊሸሽ ሲል ኦንግ ይከተለዋል። ነገር ግን የክለቡ አለቃም አጃቢዎች ኦንግንም ይከቡታል። ኦንግ ግን አይፈራም። በድፍረትም ዝም ብላችሁ ወደ ጣቢያ ተከተሉኝ፣ ካልሆነ ውጤቱም ጥሩ አይሆንም ይላቸዋል። እነዛ ሰዎች ግን ንግግሩን አልሰሙትም። ከዚያም ኦንግ እውነተኛ የትግል ችሎታውንም ያሳያቸዋል። የክለቡ አለቃ እኔንም አታውቀኝም ማለት ነው፣ እኔን የመያዝ ድፍረትም ከየት አገኘም ይለዋል። ኦንግ ግን በዚህ ባዶ ማስፈራሪያም አይፈራም። በጥፊ መጥቶም ያደነዝዟል። ብዙም ሳይቆም የፖሊስ መኪኖች መጥተው ሁሉንም ይይዛሉ። ተልኳቸው ቢሳካም ኦፊሰር ኦንግ በፖሊስ መኮንን ክፍል ውስጥ ለማፊያዎች መረጃ የሚሰጥም ከዳተኛ እንዳለ በደንብ ይረዳል። በሌላ በኩል ማጎትም ቻን እና ሚናም የኢቪ ልደትም ሲያከብሩ እናያለን። ኢቪ 3 ምኞቶችን ትመኛለች። የመጀመሪያዎቹን ሁለቱም ትናገራለች። ሶስተኛውን ግን በሚስጥር አድርጋም ትይዟለች። በልቧም አጎት ቻን እናቷን እንዲያገባ ትመኛለች። በዓሉን ሲያከብሩም አንዲት ልጅ በሩን በኃይልም እየደበደበችም ትመጣለች። ልጅቷም ኦፊሰር ኦንግ በክለቡ ውስጥ ያያትም ኤቫ ናት። ከክለቡ አምልጣ ነው የመጣችው። ቻንም ሲያያትም እጇና እግሯ በፍርሃት ሲንቀጠቀጥም ይመለከታል። ኤቫ ፍቅረኛዋን ፍለጋ እንደመጣች፣ ነገር ግን ያ ሰው ፓስፖርቷን ነጥቆም ለቻይና ማፊያዎች እንደሸጣትም ትናገራለች። ሚና ምግብ ትሰጣታለች፣ እንደምትረዳትም ቃል ትገባለች። ነገር ግን ቻን አዲሱ ቤተሰቡ ለችግር እንዳይጋለጥ በመፍራት ለእርዳታ ወደ ፖሊስ ጣቢያ ሂጂም ይላታል። ሚና ግን ልጅቷ በጣም ፈርታለች። በዚህ ሌሊት ብቻዋን ትሄዳለች ብላ እዛ እንድታድርም ትፈቅድላታለች። ቻን ባለመፈለግ ቢስማማም ልጅቷን በመያዙ በውስጡም ስጋትም ይሰማው ነበረ። ሚና ይህችን ልጅ ለመርዳት የፈለገችው ከ15 ዓመታት በፊት እሷም በዚሁ አጋጣሚ ስለገጠማት ነው። ያኔ ክፉ ሰዎች ክፉኛ ተጠቅመውባት ነበረ። ሁኔታው የከፋ ስለነበረም ከህንፃ ለመዝለል ሞክራ ነበረ። ነገር ግን ቻን ህይወቷን ታድገው አዲስ ህይወት ሰጥቷት ነበረ። በማግስቱ ሚና ምግብ ቤቱን እያጸዳች ሳለ ጥቂት እንግዳ ሰዎችም ይመጣሉ። ሚና እንዳልከፈቱ ብትነግራቸውም በኃይል ገብተው ኤቫን መፈለግም ይጀምራሉ። በመጨረሻም ኤቫን ያገኟታል። እንደ ቦነስም የሚና ልጅ እዩን ይዘውም ይሄዳሉ። ሚና ስትከተላቸው ክፉኛም ይመቷታል። በሌላ በኩል ቻን ከአትክልት ገበያ ሲመለስ ወንዶቹ በመኪና ገጭተውም ይጥሉታል። ቻን ልጁን ለማዳን ቢሮጥም በእግሩ ላይ ባለው ቁስል ምክንያት መሮጥ አልቻለም። ወንዶቹም ኤቫንና ዩን ይዘውም በቅጽበትም ይጠፋሉ። ቻንና ሚና እርዳታ ለማግኘት ወደ ፖሊስ ጣቢያም ይሄዳሉ። ነገር ግን ፖሊሱ ጉዳዩን ላያላቸውም አይፈልግም። ቻን በቲቪ ዜና እንደሚያው በዚያ አካባቢ የሴቶች መሸጫ ወንጀል እየጨመረ ነው። በ24 ሰዓት ውስጥ ዩን ካልተገኘች ወደ ዋናው የንግድ ገበያ እንደሚወስዷትም ይረዳል። ቻን ፖሊሶቹን እንዲረዱት ይለምናቸዋል። ፖሊሱ ግን በንቀት ብዙም የጠፉ ሰዎችን ፋይል እያሳየ እናንተ ብቻ አይደላችሁም፣ እዚህ በሺዎች የሚቆጠሩ ፋይሎች አሉንም ይለዋል። ብዙም ሳይቆይ ኦፊሰር ኦንግም ይመጣል። ትናንት የያዙትም የክለብ አለቃ ማስረጃ ስላልተገኘ ሲለቁትም ይመለከታል። ኦንግ ግን በጥበብም በኪሱም አደንዛዥ እጽ በመክተት እንደገና ፈትሹትም ይላቸዋል። በዚህ መሃል ኦንግ በጠረጴዛው ላይ የዩንና የኤቫን ፋይሎችም ያያል። እዚያች ሌሊት በክለቡ ስላያት ኤቫን ወዲያውንም ይለያታል። ኦንግ የክለቡ አለቃ ልጃገረዶች የት እንደሚደበቁ እንደሚያውቅም ይረዳል። ስለዚህ ወደ እሱ ተመልሶ በማስፈራራት ሁሉንም መረጃም ያገኛል። ከዚያም ኦንግ ወደ ኮሚሽነር ሳይመን በመሄድ የተልእኮውን ሪፖርትም ያቀርባል። ሳይመን በውጤቱ በጣም ደስ ይሏል። በዚህ ላይ ኮሚሽነር ሳይመን የኦንግ አጎትና ከአባቱ ጋር በአንድ ወቅት በፖሊስነት ይሰሩ እንደነበረም ይገለጣል። ይህ ሳይመን ነው አሁን ግን በፖሊስነትም እንዲሰራም ይረዳው። ከዚያም ሁለቱም የአባቱን መቃብር ለመጠየቅም ይሄዳሉ። በዚያን ጊዜ አንድ አስደንጋጭ እውነትም ይገለጣል። ከ15 ዓመታት በፊት ያንን ጋንግስተር ቻንን ማለት ነው ሲያመልጥ ያየው ኦንግ ነበረ። በዕለቱ አባቱ አካባቢውን ሲጠብቁ ነበረ። ነገር ግን ኦንግ ወደ አባቱ ሲደርስ አባቱ በተኩስ ሞቶም ያገኘዋል። ኦንግ አባቱ በጋንግስተሩ እንደተገደለ ስለሚያምን ጋንግስተሩን ለ15 ዓመታት ሲፈልግ ኖሯል። አሁን በአንደበትም ቢሆን የአባቱን ገዳይ መያዝም ይፈልጋል። ቻን ግን ዝም ብሎ አይቀመጥም። ልጁን ለመፈለግ የዙሪያውን የሲሲቲቪ ካሜራዎች ማየት ይጀምራል። በመጨረሻም ወንዶቹም ዩን ይዘው የሄዱበትን መኪና ቁጥር በሪኮርዲንግም ያገኛል። ቻን ጊዜ ሳያባክን የመኪና ጥገና ባለሙያዎችን መጠየቅ ይጀምራል። በመጨረሻም መኪናውን የጠገነውን ሰው አግኝተው መኪናውን ወደ ደበቁበት የድሮው ህንፃም ይሄዳል። ዩን ከሌሎች ልጃገረዶች ጋር ታስራ እናገኛታል። ቻን በውስጡ ገብቶም ልጁን ለማዳንም ይፈልጋል። ነገር ግን በቀጥታ መግባት አደገኛ ስለሆነ የአትክልት አቅራቢ ጓደኛውን እርዳታም ይጠይቃል። በማግስቱ ጠዋት ጓደኛው እንደተለመደው አትክልት ሲያቀርብ ቻን በቢላዋ ሳጥን ውስጥ ተደብቆ ወደ ህንፃ ውስጥም ይገባል። በተመሳሳይ ሰዓት ኦፊሰር ኦንግም ወደ ቦታውም ይደርሳል። ወደ ውስጥም ከገባ በኋላ የሰዎችን ሚስጥራዊ ንግግርም ይሰማል። የአካል ክፍሎችን ለመሸጥም እያወሩ ነበርም። ኦንግ እዚያ ቦታ ላይ የሴቶች ብቻ ሳይሆን የአካል ክፍሎች ንግድም እንዳለም ይረዳል። ቻን ወደ ህንፃው የላይኛው ፎቅም ሲደርስ ልጃገረዶቹ በኢንተርኔት ላይ ጨረታ እየቀረቡ እንደሆነና በካሜራ ፊት ፈገግ እንዲሉ ሲገደዱም ያህል ካልተስማሙ ግን በጭካኔም ይደበደባሉ። ህጉ አንድ ብቻ ነው። ወይ ፈገግ ብለህ በጨረታ ትቀርባለህ ወይም ደግሞ የአካል ክፍሎችም ተወስደው በጥቁር ገበያ ይሸጣሉ።
ኦፊሰር ኦንግ ኤቫን እየፈለገ ወደ ሶስተኛው ፎቅም ይወጣል። እዚያም ኤቫን ያገኛታል። ኤቫ እያለቀሰች ሕይወቷን እንዲታደግም ትለምነዋለች። ኦንግ ግን ጠንካራ ማስረጃ ማግኘትም ስላለበት ትንሽ ቆይቼ እመለሳለሁ ብሎም ይሄዳል። በጎን ክፍል ውስጥም የሞተች ሴት አስክሬንም ያያል። የወንዶቹ ጭካኔም እጅግ የከፋ መሆኑን በመረዳትም ጥቂት ምስሎችን አንስቶ ለመውጣትም ይሞክራል። በሌላ በኩል ቻን ጠባቂውን ተከትሎ ልጃገረዶቹ ወደሚታሰሩበት ክፍልም ይሄዳል። ድንገት ላዩ በልደቷ ቀን የሰጣትን የቸኮሌት ፓኬት መሬት ላይ ያያል። ቻንም ጠባቂውን ደብድቦም ያደነዝዘዋል። ሆኖም ዩ ትናንት ሌላ ቦታ እንደተዛወረችም ይነግሩታል። ሌሎች ልጃገረዶችም ሆዳቸው ላይ የቀዶ ጥገና ምልክትም ስላላቸው ክፉ ነገር እንደደረሰባቸውም ይረዳል። በዚያን ጊዜ ኦፊሰር ኦንግም ይመጣል። ቻን ኦንግን መጥፎ ፖሊስ አድርገው ስለሚያስበው ጥቃትም ይሰነዝርበታል። ኦንግ እሱ ከወንዶቹ ጋር እንዳልሆነ ለማስረዳት ቢጥርም ቻን አያምነው። ድምፃቸውን የሰሙት ጠባቂዎች ሲመጡም አብረው መደበቅ አለባቸው። በኋላ ላይ ቻንና ኦንግ የተሳሳተ ግንዛቤያቸውም ይወገዳል። ሁለቱም ዓላማቸው አንድ እንደሆነ ተረድተው የጋራ ትግልም ይጀምራሉ። ኦንግ በኩንግፉ ችሎታው ጠባቂዎቹን ሲያደናቅፍ፣ ቻን ደግሞ የቀሩትንም ይቋቋማል። አለቃው ብዙ ሰዎችን ሲያይ ተጨማሪ ወንዶችንም ይልካል። ቻን ከ15 ዓመታት በኋላም ድንቅ ሱፐር ፓንች በመጠቀም ሁሉንም ወንዶች መሬት ላይ ይዘራቸዋል። ኦንግ የቻንን እግር ላይ ያለውንም የድሮ ጠባሳ ሳይ የ15 ዓመታት በፊትም ትዝታውንም ያስታውሳል። አባቱን የገደለው እሱ እንደሆነም ያስባል። ኦንግ አሁን የቻን አባትን ገዳይ እንደሆነም ይረዳል። ነገር ግን ሁኔታው አደገኛ ስለሆነም አሁን መበቀልም አልቻለም። ስለዚህ ሁለቱም አብረው በመኪና ከቦታውም ይሸሻሉ። ከተመለሱ በኋላም የኦንግ አጎት ሳይመን በኦንግ ላይ በጣም ይበሳጫል። ጀግና ለመሆን ብለም ያቀርነውን ሁሉ አበላሸውም ይሏል። ኦንግ በፖሊስ ክፍል ውስጥ መረጃ አሳልፈው የሚሰጥ ከዳተኛ እንዳለ ያውቅ ነበር። ለዚህም ነው ማንም ሳያውቅ ብቻውን የሚሄደው። ሳይመን ግን ኦንግ ምንም እርምጃ እንዳይወስድም ይከለክሏል። የታሰሩትን ሰዎች እንዲለቅም ያዘዋል። ኦንግ ማንን እንደሚፈሩም ቢጠይቅም ሳይመን ሊነግረውም አይፈልግም። በዚህ መሃል ኤቫ የተባለችው ልጅ በወንጀለኞቹ ተይዛ ለድራገን ሊ ተሸጠች። ይህ ድራገን ሊ ቻን ወርቁን በመስረቁ ምክንያት ማንነቱን እንዲቀይር ያደረገው ሰው ነው። ድራገን ሊ አሁን የሴቶች መሸጫ ወንጀል መሪ ነው። የእሱ እንግዳ ባሪ ደግሞ የሚያገኛቸውን ቆንጆ ሴቶች ሁሉ ስዕል እየሳለ ቤት ውስጥ ማስቀመጥ ነበር። ብዙም ሳይቆይ ሊን የምትረዳው አንዲት ሴት ወደ ክፍሉም ትገባለች። ከ15 ዓመታት በፊትም የዚህ ትልቅ ወንጀል ዋና መሪ የነበረው የዚህችን ሴት አባት እንደነበረና ቻን አባቷን እንደገደለም ታወቀም። ከዚያ ወዲህ ድራገን ሊ ሁሉንም ነገር ተቆጣጠረ። ሊ ደግሞ ቻን የሰረቀው ወርቅም እስካሁን ስላለበት ለ15 ዓመታት ሲፈልገው ኖሯል። ሊ ፖሊሶችም የሱቁን ቦታ እንደወረሩም ሲያውቅም የሲሲቲቪ ካሜራውንም ይመለከታል። ቻን የነበረውን ሱፐር ፓንች ሳይ ከ15 ዓመታት በፊት ቻን እንደመታው ያለፈው ትዝታውም ይታወሷል። ማግስቱ ቻን ወደ ቤትም ሲመለስም የድራጎን ሊ ሰዎች ሚናን እንደያዙም ያህል ሪታ የተባለች ሴት ሚና እግር ላይም ተኩሳ ወርቁ የት እንዳለ ጠየቀች። ኦፊሰር ኦንግም ቻንን ፍለጋ መጥቶም የድራገን ሊ ሰዎች ቻንን እንደከበቡትም ያህል ኦንግ ወንጀለኞቹን እየደበደበ ወደ ውስጥም ይገባል። የተኩስ ልውውጥም ይጀምራል። ቻን ወደ ሚና ለመድረስ ቢሞክርም ሚና እግሯ ላይ ተኩስም ደርሶባት በቻን እቅፍ ውስጥ ሕይወቷም ያልፋል። የወንጀለኞቹ ሰዎችም ከቦታውም ይሸሻሉ። ኦንግ ቻንን ወደ ፖሊስ ጣቢያም እንዲሄድም ይጠይቋል። ቻን ግን ሚናን በማጣቱም የሐዘንና የቁጣ ስሜት ተሰምቶት ኦንግ ላይ ጥቃትም ይሰነዝራል። ምክንያቱም ኦንግ ባይመጣ ኖሮ ሚና በሕይወት ትኖር ነበር ብሎም ያስባል። ቻን ኦንግንም ሳይገለው አስሮትም ይሄዳል። ኦንግ ቻንንም ሊያገኝ ስላልቻለ አጎቱ ሳይመን ጋርም ይደውላል። ሳይመን ስብሰባ ላይ ነኝ ብሎ ስልኩንም ይዘጋል። ኦንግ ሳይመንን በድብቅም ይከታተላል። ለድራገን ሊ መረጃ ሲሰጥ የነበረው ራሱ አጎቱ ሳይመን መሆኑንም ይረዳል። የኦንግ እምነት ሙሉ በሙሉም ይሸረሸራል። ሳይመን ከተማዋን በእነዚህ ወንጀለኞች ቁጥጥር ስር ለማድረግ ነበር የሚያደረጉት ብሎ ሊያሳምነው ቢሞክርም ኦንግ አይቀበለውም። ኦንግ ወንጀል እንዳልቀነሰም ይነግረዋል። በሌላ በኩልም ቻን የዩን ቪዲዮም ይደርሷል። ወርቁን ይዞ ካልመጣ ልጅቷን እንደሚሸጡም ያስፈራሩታል። ቻን ወርቁን ይዞ ወደ ወንጀለኞቹ መገኛም ይሄዳል። እዚያ ሲደርስ ልጃገረዶቹም ለአካል ክፍሎቻቸው እንዲዘጋጁ ሲደረጉም ያህል ቻን ወርቁን ለሊም ያሳያል። ነገር ግን ወርቁ በቂ ስላልሆነ ሊ ይናደዳል። ቻን ልጄን ልቀቁልኝ ቢልም ሊም ዩ ላይ ጥቃት መፈጸም ይጀምራል። ቻን የልጁን ስቃይ ማየት ስላልቻለም ቀሪውን ወርቅም የት እንዳለም ይናገራል። ሊ ወዲያውኑ ኤሚ የተባለችውን ልጅ አባቷን ለመበቀል ቻንን እንድትመታም ያደርጋታል። ኤሚ ቻንን በወርቅ ዘንግ እየመታች ለሞትም ታደርሰዋለች። ኤሚ ቻንን ልትገለው ስትል ፖሊሶችም አካባቢውን ይከቡታል። ቻን ይህንን ሁሉ ያቀደው ከኦንግ ጋር በመስማማት ነበር። ኦንግ አባቱን የገደለው እሱ እንዳልሆነ ያውቅ ነበር። እናም ቻን ሕፃኗን ለማዳን የኦንግን እርዳታም ጠይቀው ነበር። ኦንግና ቡድኑ የሊን ሰዎች ይገላሉ። ሊ ሁኔታውን ሲያይ ዩን ይዞ ወርቁን ይዞ ለመሸሽም ይሞክራል። ኤሚ ሊን ወርቁን ይዞ እንዲሄድም ትነግረዋለች። እሷ ራሷ የኦንግን መንገድም ትዘጋለች። በኦንግና በኤሚ መካከል ከባድ የደም ትግልም ይደረጋል። ነገር ግን በመጨረሻ ኦንግ ኤሚን አሸንፎም ይጥላታል። በሌላ በኩል ቻን ልክ እንደ እብድ ሊን ይከታተለው ነበረ። ነገር ግን በድንገት ሊ የታየበትም ይጠፋል። ብዙ ፍለጋ ካደረገ በኋላ ቻን ዩ በጣሪያ ላይም ራሷን ስታወድቃም ያገኛታል።
ነገር ግን ቻን ይህ የሊ የተንኮል እቅድ መሆኑን አልተረዳም ነበር። ሊ እዚያ ቦታ ላይ አስቀድሞ ቦምብ ደብቆ ነበር። የቦምቡ መቆጣጠሪያ በእጁ ነበር። ስለዚህ ቻን ወደ ዩ እንደደረሰ ሊ የቦምቡን ማብሪያም ይጫናል። ቦምቡ በከፍተኛ ድምፅ ሲፈነዳ ቻን ልጁን አቅፎ ከጣሪያው ላይ ወደ ታችም ይዘላል። ነገር ግን በአጋጣሚ ዩ ብትተርፍም ቻን ከባድ ጉዳትም ይደርስበታል። ቻን በጥሩ ሁኔታ ለመተንፈስ እንኳን ጊዜ ሳያገኝ ሊ ጥቃትም ይሰነዝርበታል። ሊ ቻንን ሊገለው ጥቂት ሲቀረው ኦፊሰር ኦንግ ወደ ቦታው ደርሶ ሊ ላይ ተኩስም ይከፍታል። በኦንግና በሊ መካከል አስፈሪ የተኩስ ልውውጥም ይጀምራል። የሊ ሽጉጥም ጥይትም ሲያልቅ በባዶ እጁም ኦንግ ላይም ይዘላል። የኩንግፉና ማርሻል አርቲስት መምህር በሆነው በድራገን ሊ ፊት ኦንግ ብዙ መቆም ባይችልም የተቻለውንም ያህል ሁሉ ጥረት አድርገው መታገልም ይቀጥላል። ሊ ኦንግን ሊገለው ሲል ቻን በህይወቱም ሳይሳቀቅ እንደገና በማላቸው በመግባት የኦንግን ህይወትም ያድናል። ነገር ግን በዚህ ግጭት መሃል ቻን ጥይትም ይመታል። ትንሽየዋ ዩ ቻንን ለማዳን እየሮጠችም ስትመጣ ሊ እሷን ይዞ ከህንፃው ላይ ወደ ታችም ይወረውራታል። ነገር ግን በመጨረሻ ሰከንድ ኦንግ የዩን እጅ ማጥብቆም ይይዛል። እሷም በጣሪያው ጫፍ ላይም ትንጠለጠላለች። ሊ ሁለቱንም ሊገላቸው ይፈልግ ነበረ። ነገር ግን ቻን ሌላ አማራጭ ስላጣ ሊን አቅፎ ወደ ታችም ይዘላል። አሁን ቻን ቢፈልግ ሊን ወዲያውኑ ሊገድለውም ይችል ነበረ። ነገር ግን ከሊ አፍ እውነተኛውን እውነት ማውጣት ፈልጎ ነበር። በንግግራቸው መሃል ሊ በንዴት ከ15 ዓመታት በፊትም የእሱን አለቃ የኤሚን አባት የገደለው እሱ ራሱ መሆኑንም ያምናል። ኤሚ ግን ከጀርባ ቆማ ሁሉንም ነገር በጆሮዋ ትሰማለች። በንዴትም ስለታማ ቢላዋ በጀርባው ላይ ትሰካበታለች። በዚህ መልኩ የአባቷን ሞትም ትበቀላለች። ነገር ግን ሊ ከመሞቱ በፊት ኤሚንም ለመግደልና ከቦታው ለመሸሽም ይሞክራል። ነገር ግን ኤሚ በካቴና ከራሷ ጋር አስረው ነበርም። ቻን ሊንም ይመቷል። በዚህም ሊ እንደገና ወደ ታችም ይወድቃል። ቻን ራሱ በዚያን ጊዜ በጣም ተጎድቶ ስለነበረ የመንቀሳቀስ አቅም አልነበረውም። ቢሆንም ለመጨረሻ ጊዜ ያንን ሱፐር ፓንች በመጠቀም ሊን ሙሉ በሙሉም እንዲዝለፈለፍም ያደርገዋል። ልክ በዚያን ጊዜ ኮሚሽነርም ሳይመን ወደ ቦታውም ይመጣል። ሊን እንዳየውም ተኩሶም ይገለዋል። ኦንግ በመገረም ይህንን ለምን አደረጉ? እኛ እኮ ሁሉንም ነገር ተቆጣጥረን ነበር ብሎም ይጠይቃል። ሳይመን ሲመልስ ክፉዎች ቢሞቱ ይሻላል ይላል። ነገር ግን ይህንን ቃል ሲሰማ የኦንግ ደም ይቀዘቅዛል። ምክንያቱም አባቱ ከመሞቱ በፊት የተናገረው ልክ ይህንን ቃል ነበረ። ኦንግ የሊን ሽጉጥ ለሳይመንም ይሰጠዋል። ሳይመን ዙሪያው ባዶ መሆኑን አይቶ ያንን ሽጉጥ በኦንግ ጭንቅላት ላይ ይደቅናል። እሱም በዚያን ጊዜ አባትን የገደለው ቻን አይደለም እኔ ራሴም ሳይመን ነኝ የገደልኩትም ይላል። ምክንያቱም ሳይመን አባቱ ሊን ከገደለው የተሰረቀው ወርቅ በእጁ እንደማይገባ ፈርቶ ነበረ። ሳይመን እኔ ሁልጊዜም አንተ እንድትርቅ እፈልግ ነበር፣ ነገር ግን አንተ ልክ እንደ አባትህ ግትር ሆነ ተወለድክም ይላል። ይህንን ብሎ ሳይመን የሽጉጥንም ቃታም ይስባል። ነገር ግን በሽጉጥ ውስጥ ምንም አይነት ጥይት አልነበረም። ምክንያቱም ኦንግ አስቀድሞ የእሱን ተንኮል ተረድቶ የሊን ባዶ ሽጉጥ ነበር የሰጠው። ከብዙ ዓመታት በኋላ የአባቱን እውነተኛ ገዳይ ፊት ለፊት ሲያገኘው በኦንግ ጭንቅላት ውስጥም የበቀል እሳትም ይነድ ነበረ። ነገር ግን ራሱንም ይቆጣጠራል። ምክንያቱም እሱ እንደ አባቱ ጥሩና እውነተኛ ፖሊስ መሆን ይፈልግ ነበረ። ከዚያ በኋላም የታገቱት ልጃገረዶች በሙሉ ከዚያ በህይወትም ካለው ሲኦልም ይድናሉ፣ አዲስ ህይወትም ያገኛሉ። ነገር ግን በሌላ በኩል ቻን በሞት ስቃይ ውስጥም ይወራጭ ነበረ። ዩ እያለቀሰች በተደጋጋሚ እንዲነሳ ትነግረው ነበር። ነገር ግን የቻን ሰውነት ምላሽ አይሰጥም ነበረ። በዩ ፊትም ቻን የመጨረሻ እስትንፋሱንም ይተነፍሳል። ከዚህ ዓለምም ለዘላለምም ይለያል። ከጥቂት ቀናት በኋላ ኤቫን እናያታለን። ህይወቷንም ስላተረፈላት ለኦፊሰር ኦንግ ምስጋናውን ታቀርባለች። በንግግራቸው መሃል ሁለቱም እርስ በርሳቸው መዋደድ እንደጀመሩ ያስታውቅ ነበረ። በታሪኩ መጨረሻ ላይ ዩን እናያታለን። ቻን ከሞተ በኋላ እነዚያ መጥፎ ልጆች እንደገና ሊረብሿት ጀምረው ነበረ። ከእነሱ መካከል አንዱ አጎትሽ ሞቷል፣ አሁን እስኪ ያንን ጥንካሬሽን እንይ እያለም ያፌዝባታል። ዩ ግን የምትፈራ አልነበረች። ቻን ያስተማራትን ያንን ታዋቂ ሱፐር ፓንች በመጠቀም ሁለቱንም ትደበድባቸዋለች። ልክ በዚያን ጊዜ ኦፊሰር ኦንግ ወደ ቦታውም ይደርሳል። እነዚያ ልጆች በመቆጣትም እንደገና በዩ ዙሪያ ካዩዋቸው በቀጥታ ወህኒ ቤት አስገባቸዋለሁ ይላቸዋል። ይህ ማለት ቻን ባይኖርም ከዛሬ ጀምሮ ኦንግ ለዩ እንደ ታላቅ ወንድምና ጠባቂ ሆኖ ይንከባከባታል። በዚህ መልኩ ይህ ስሜታዊ ታሪክም ይጠናቀቃል። ውድ ተመልካቾቼ እንደዚህ አይነት አዳዲስ ድራማዎችን ሊደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ።